ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ጁማ ሙባረክ ብያቸዋለሁ። የአርብ ቀን ውሎ ነበረ። ተሰብሰብ ብለን ቡናችን እየጠጣን እዚህ ጋር ደግሞ ቡና እያጠብኩኝ ነው እኔ እላችኋለሁ። ያው በምንድነው ስሙ በመጥበሻ ምናምን እንዳትሉ ዝም ብለን ነበረ። እንደ አጋጣሚ ቪዲዮ ቀዳውላችሁ እላችኋለሁ። እና ወደ ቻናሌ እንኳን በሰላም መጣችሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ እስከ ሙሉ ይዩልኝ። በተለይ የቡና አፍቃሪዎች፣ የቡና ወዳጆች እቺን የመሰለች ቡና ሳታዩማ አይቻልም። እና ሁላችሁም እንኳን መጣችሁ ወደ ቻናሌ። እና ሌሎች የሰራኋቸውን ስራዎች ወይም ደግሞ እንደዚህ የሚያማምር ነገር እንደዚህ ቡና የሚያምር ነገር እንድሰራላችሁ ቤተሰብ ሁኑ። ሰብስክራይብ አድርጉኝ እላችኋለሁ። ለዚህ ጋር ቡናችንን ቆልተን ምናምን ጨራረስን። እንደዛና የቡናው ከለር እንዴት ነው ግን ከጭሱ ብዛት የተነሳ እንትን እቺ ልጅማ አፈርረዋለች ሳትሉ አትቀሩም። ግን አላረረም፣ ኖርማል ነው እላችኋለሁ። እዚህ ጋር ተፈጨ፣ ጨረስን፣ ልቅቅ አረግናት እና ይሄ ነጭ ነጩ ምንድነው ምናምን እንዳትሉ እንትን ነው ሄል ነበረበት። እና እዚህ ጋር ጀበናችን ውስጥ እየጨመርን ነው። አያቸው ጀበናዋም አለችን እና ጀበናዋም እንደምታክል ወይም ደግሞ እንዴት ሚጢጤ እንደሆነች አሳያቸዋለሁ። የምር ግን የጨመርኩት ቡና ብዛቱ እና ያው ወፍራም ቡና ስለምወድ ነው አትሉም? እና ያው ከቀጭን ቡና ይሻላል አይደለ? ምንድነው ስሙ? ወፈር ያለ አንድ ስኒ መጠጣት የሚባለው አለ አይደለ? ልክ እንደዛ ነው። እና እላችኋለሁ ውዶቼ። እንደዛ አሁንም ደግሜ እነግራችኋለሁ። ቪዲዮ በጣም አጭር ናት፣ ሁሏንም ያዋት እና ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ። ሰብስክራይብ ማድረግ እንዳትረሱ እና ብዙ እንሰራለን። ቡና ከጠጣን መቼም ማንሰራው ነገር የለም ታውቃላችሁ፣ የቡና ወዳጆች፣ የቡና አፍቃሪዎች እና እንደዛ እላችኋለሁ። ምንድነው የሁሉ ቡና ምናምን እያሉኝ ነበረ ጓደኞቼ እና ሲስተሮቼ ናቸው። በነገራችን ላይ እዩዋት፣ ጀበናዋ አታምርም ደስ ስትል? እና ጨረስን። እዚህ ጋር ውሃ እየለካን እየጨመርን ነው። እናንተ እንዴት ነው ቡና የምትለኩት? ቡና እንዴት ነው የምትለኩት እናንተ? እኔ በስኒ ነው ቆጥሬ የምጨምረው ማለት ነው። እና እንደዛ ነው። ያው እዚህ ጋር ለካን። ቀጭን ነው ወፍራም ነው እያልን እያየን ነው። ቀጭን ነው ይሄ ቡና እንዴት ነው ምናምን እያልኩ እያየሁ ነው እላቸዋለሁ። እያት በቃ ተከደነች ማለት ነው። እዚህ ጋር ጨርሻታለሁ። ጎረቤቶቼን ጠራው ነው የምላቸው። አሁን እንግዲህ እህቶቼ መጡ፣ ምሳም አቀራረብኩኝ እላቸዋለሁ። ያው እዚህ ጋር ደግሞ ቁጭ ቁጭ ብሎ የኔን ቡና እየጠበቁ ነው። ይሄን የመሰለ ቡና እላቸዋለሁ ውዶቼ። እንደምቀርጻቸው አላወቁም ነበረ። ከዛ ሀይ ምናምን አሉ። ቡናችንን ጠጣን። ሌላውን ደግሞ ያው ከዚህ ቪዲዮ ሁለተኛ ቪዲዮ ምናምን ሊለቀቅ ያለው እዛ ላይ ምን ገብታችሁ ብታዩልኝ ደስ ይለኛል። እና ቀጣይ በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ። ወዳችኋለሁ። ሰላም ሆኑልኝ።